ብዙ ነገሮች ይነሳሉ ከዛ አኳያ እንግዲህ ድሬዳዋ ላይ የመንደር የካቢኔ መንደር የሚባለው ነገር በሚዲያ ላይ ሰምቻለሁ እርግጠኛ ሆኜ የሚነግርህ ማለት ነው ግን የሚዲያ መንደር ላይ እሱ ብቻ አይደለም እኮ እየተባለ ያለው ሰው ያፍናሉ መናገር አይችልም በነፃነት ባይዘው ድሬዳዋ ላይ የተወለደ አይደለም ያ አካል እንደዛ የሚለው ይሄን ያለው ሰውዬ ከማፈን ጋር ብቻ ተያይዞ ሳይሆን አሁን ጧት ደግሞ የተመለከትኩት መረጃ ቤተሰቦቻችንን ጭምር ይሄን እየተናገርን ያለንን ሰዎች ለህዝብ መረጃ ምን ሰጥን ሰዎች እና ኮሚሽነር አለሙ በሽጉጥ እያስፈራሩብን ነው የሚልም እንደዚህ አይነት ነገር ይሄ የሆነውን ነገር እቅጫን እየታፈኑ እየተገደሉም ነው የሚሉ ማአት ነገሮች በነገራችን ላይ አሁንም እዚሁ ላይ መጨመርሎት ከዚህ ከካቢኔ መንደር ጋር ተያይዞ ኢቭን በስም በዝርዝር ጠቅሶ እነማን G+3 እነማን ምን እያደረጉ ከዚያ በኋላ ደግሞ አፈናቅለው ድሮም ተፈናቅለው የመጡ ሰዎችን እላያቸው ላይ በግሬደር እንደውባቸው ወዘተርፈ በሚል ምናልባት ተመልክተውት ሊሆን እንደሚችል ስለሚገባኝ አንደኛ እዛ ኤርፖርት አካባቢ ያለው የመጀመሪያ ማነሳለ ከዚህ ከማፈን ጋር ታይዞ እርግጠኛ ሆኜ የምነግርህ ለከንቲባም ደውለን ለስልክ ያነሳልንም አንዳንዴ ደውሎልን መሬትን ሰጣቸዋለን ነገሩን ቀንሱልን ዋይ ናት ለምን ሺ ጊዜ ሰውኮ ማስረጃ ካለው ማቅረብ ይችላል ከድር ከህግ በላይ አይደለም ኮሚሽነር ከህግ በላይ አይደለም ኮማንደር ነው ብትልም በፖሊስ ኮሚሽነር የሚታዘዝ ነው ከህግ በላይ አይደለም አሁን ትልቁ ችግር ምንድነው በሰላም ዙሪያ ላይ ስለማንደራደር ግልጾ ይሄ ነው ማንንም ወንጀለኛ እንደፈለገ ዘርፎ ሊፈናጭ አይችልም ማንንም የብሔር በበላይነት አድርጎ ሌላውን ብሔረሰብ መጉዳት አይችልም ይሄ ነው አሁን ትልቁ ነገር እነሱን ያበሳጫቸው በፊት ግሩፕ ይደራጃል መጥቶ ይዘርፋል መጥቶ ያስፈራራል መጥቶ ጥቃት ያደርስብሃል የሚጠይቀው አካል ሃይ ሚለው የለም ፖሊስም እያየ መሄድበት ወደ መንደር የገባ ፖሊስ ነበር አሁን ግን ከዛ ውጪ አይደለም ድሬዳዋ ላይ እኮ ህዝብ እኮ ነው ሊሸከም አይችልም እውነት ለመነጋገር አሁን ስጋታቸው ምንድነው ከድር ነክስት ወይም ሊቀጥል ይችላል የሚል ሐሳብ ፍራቻ አላቸው ነው ባይዘው አይደለም ህገ መንግስቱ አለ 5 አመት ነው ማስተዳድረው ምርጫ ስለደረሰ የከድርን ስም ጥላሸት ለመቀባት ካልሆነ በስተቀር ቀባ አልቀባ እነሱ አይደለም ያኖሩ ህዝቤ ያውቃል ህዝቤ ደግሞ ተመልሼም ወርደው ከዘረፍንም ደግሞ ህዝቤ መሃል ነው ወርደው ይሄም በግልጽ መታወቅ ስላለበት ከድር ከድሬዳዋ በታች ነው ኮሚሽነርም ከድሬዳዋ በታች ነው ድሬዳዋ ከሁላችንም ትበልጣለች የሚል አቋም አለኝ